ማየት ጥሩ ጅማሩና ፋናወጊ የሆነ መጽሐፍ ስላበረከትክልን እጅግ በጣም አድርጌ አመሰግናለሁ። ስለተሰጠኝ እድል እግዚአብሔር ይስጥልኝ። በዚህ ላይ አቆማለሁ። ወንድም ነአምን በጣም እናመሰግናለን አቶ ዳዊት። በአጭር ጊዜ ውስጥ ይሄንን ማሲቭ የሆነ መጽሐፍ አንብበህ እኔ ኢንትሮዳክሽኑን ብቻ ነው ያነበብኩት። አም ቬሪ ቢዚ ፐርሰን ጊዜም አልነበረም። ኦነስት መሆን አለብኝ። አነበዋለሁ ግን ኢንትሮዳክሽን ብቻ ነው ያነበብኩት። ይሄንን ማሲቭ መጽሐፍ አንብበህ ዲስቲል አድርገህ ኤሰንሱን በማቅረብ ጥሩ ግምገማ በጣም ምስጋና አቀርባለሁ በአዘጋጅ ኮሚቴው ስም። የሚቀጥለው ተናጋሪ ገምጋሚ ከኤርትራን ቲም ነው። ዶክተር ገብሬ ተስፋ ጊዮርጊስ ገብረሕይወት ተስፋ ጊዮርጊስ በቀድሞ በአዮዋ ስቴት ዩኒቨርሲቲ የኢንስቲትዩሽናል ሪሰርች ዳይሬክተር ነበሩ። በዚህ መጽሐፍ ላይ እሳቸውም ግምገማ ያቀርቡልናል። ዶክተር ገብሬ the floor is yours። አመሰግናለሁ። እና ወደ ዋናው አርዕስቴ ከመግባቴ በፊት 3 ማሳሰቢያዎች ልጠቅስ እወዳለሁ። አንደኛ ለተሰጠኝ የማቅረብ እድል ለአዘጋጆቹ ምስጋናዬን ለማቅረብ እወዳለሁ። ሁለተኛ በእነዚህ አይነት መድረክ በአማርኛ ካቀረብኩ ብዙ ጊዜ ይሆነኛል እና ትንሽ እጥረት ቢያጋጥመኝ እንግሊዝኛ እቀላቀል ይሆናልና አስቀድሜ ይቅርታ ልጠይቅ። ሶስተኛ የመጽሐፉን ይዘት ኮንቴንት ለደራሲው ትቼ በደራሲውና መጽሐፉ አስፈላጊነት ሲግኒፊካንስ ለማተኮር እፈልጋለሁ። የማተኩርባቸው 4 ዋና ሀሳቦች ሆነው እነሱን ማሰስ እፈልጋለሁ። የመጀመሪያው በአንድ ተደጋግሞ የሚነገርለት የአፍሪካ ተረት ወይም ፕሮቨርብ ሊጀምር። ይህ ተረት በተለያዩ የአፍሪካ ክፍሎች በተለያዩ አባባሎች የሚነገር ሲሆን አንዱ እንዲህ ይላል። አንበሶች የራሳቸውን የታሪክ ጸሐፊዎች እስኪመለምሉ ድረስ ትረካው በአዳኞቹ ጀግንነት ብቻ ያተኮረ ይሆናል። የዚህ ተረት ትርጉሙ ግልጽ ነው። ኤርትራውያን ደራሲ ዓለምሰገድ ተስፋዬን በመመልመላቸው ታሪካቸው በራሳቸው እይታ ወይም አመለካከት እንዲጻፍ አድርገዋል። በሌላ አነጋገር በውጭ ሀገር ዜጎች የራሳቸውን አገርና ባህል መሃል ባደረገ አመለካከት ይጻፍ የነበረውን የኤርትራን ታሪክ አሁን ኤርትራውያንን መሃል ባደረገ አመለካከት ለመጻፍ ተችለዋል ማለት ነው። ይህ ዋናው የደራሲ ዓለምሰገድና የመጽሐፉ አስፈላጊነት ወይም ሲግኒፊካንስ ነው። ሁለተኛ የጸሐፊው ዓለምሰገድ ተስፋዬ ብቃትና ዝግጅት የሚመለከት ነው። የትምህርት ደረጃውና ዝግጅቱ ከፍተኛና የላቀ በመሆኑ የቋንቋና የመመርመር ችሎታዎቹም በዛው መጠን የላቁ ያደርጋቸዋል። የዓለምሰገድ የአጻጻፍ ችሎታ በቅጥ ይሁን ስታይል ማለት ነው፣ በቃላት አደራደር ወርድ ክራፍቲንግ እጅግ የሚመሰገንና አንዳችም እንከን የሌለው ነው። በኤርትራ ተወልዶ ያደገ በመሆኑ የከተማውና የገጠሩን አኗኗርና ባህል አጠናቆ የሚገነዘብና የሚያውቅ ነው። ከፍተኛ ደረጃ ትምህርቱን ትቶ የኤርትራን የትጥቅ ትግል ተቀላቅሎ ታጋይ በመሆን በተለያዩ ኃላፊነቶች ለብዙ ዓመታት በትግሉ ጊዜና ከነፃነት በኋላ ሲያገለግል ሁለንተናዊ ሆሊስቲክ ማለት ነው የሆነ የአገሪቱ ህዝቦች ሊመለከትና ሊያውቅ አስችለውታል።
ስለዚህ እነዚህ የጠቀስኳቸው አራቱ እውነታዎች ፋክትስ ማለት ነው ተደማምረው ይህን መጽሐፍና ሌሎችን የደረሳቸው ጽሑፋት ለመጻፍ ልዩ ብቃት ያለው ዩኒክሊ ኳሊፋይድ ምሁርና ተመራማሪ ያደርጉታል። ሶስተኛ፣ አንድ የታሪክ ተመራማሪ ሊያሟላቸው የሚገቡ መስፈርቶችን ክራይቴሪያ ማለት ነው በደንብ ያሟላል። ዓለምሰገድ የትምህርት ሙያው ታሪክ ባይሆንም አንድ ጥሩ የታሪክ ተመራማሪ ሊያሟላቸው የሚገቡትን መመዘኛዎች በደንብ ያሟላል። ሀ የመጽሐፉ ምንጮች ከሞላ ጎደል ቀዳማዊ ናቸው፣ ፕራይመሪ ሶርስስ ማለት ነው። በወቅቱ በተለያዩ ቋንቋዎች ይታተሙ የነበሩትን ጋዜጠኞች ሌሎች ጽሑፎች መርምረዋል። የወቅቱ የመንግስትና የግል ሰነዶችን ፈልጎ በጥንቃቄ መርምረዋል። በተለያዩ የሀገር ውስጥና የውጭ ሀገር ከተሞች ቤተመጻሕፍቶችና ቤተመዛግብት ጎብኝቶ ብዙ ሰነዶችን መርምረዋል። በሕይወት ያገኛቸውን በወቅቱ የፖለቲካ ተዋናያን የነበሩትን አነጋግሮና ጠይቆ በሰፊው ጠቅሷቸዋል። ከነዚህ ቀዳማዊ ምንጮች ያገኛቸውን መረጃዎች ኢንፎርሜሽን አስቀድሞ እንደተባለው በላቀው የቋንቋ ችሎታው አቀናብሮ ነው ይህን መጽሐፍና ሌሎችን የደረሳቸው ጽሑፎችን የሚያቀርበው። ሌላው የጥሩ ታሪክ ተመራማሪ መመዘኛ ተጨባጭነቱ ነው፣ ኦብጀክቲቪቲ ማለት ነው። ዓለምሰገድ 100% ኦብጀክቲቭ ነው ለማለት አይቻል ይሆናል። ለኤርትራ ተሟጋችነቱ አድቮኬሲ ማለት ነው ለመረዳት ይቻላል፣ አንደርስታንደብል። ሆኖም በተቻለው መጠን እውነታዎቹን ያቀርብና ፋክትስ ማለት ነው ከራሱ ግላዊ እይታ ተቆጥቦ አንባቢ በራሱ መደምደሚያ እንዲደርስ ይፈልጋል፣ ይጥራልም። አንድ አብነት ለመስጠት ፍቀዱልኝ። በትግርኛ የደረሳቸው 6ቱ ትሪሎጂ መጽሐፍት ካነበብኩ በኋላ አንድ ረዘም ያለ ግምገማ በእንግሊዝኛ ጆርናል ኦፍ አፍሪካን ሊትሬቸር አሶሲዬሽን በሚባል መጽሔት በ2018 ማለት ነው አሳትሜ ነበር እና አስቀድሜ ረቂቁን ለከርተሲ ላኩለት እና እዛ ጽሑፍ አንድ ሴክሽን ሂሮዝ ኤንድ ቪሌንስ ጀግኖችና ተንኮለኞች በሚል አርዕስት ሀተታ ነበር እና የመለሰልኝ ግምገማው ጥሩ ነው፣ አመሰግናለሁ፣ ግን ያቺ አርዕስት ከሱ አይነት ሌበል ማድረግ ማለት ነው እቆጠባለሁ የሚል መልስ ነበር እና እኔ እንግዲህ እንደ ገምጋሚ መጠን እንደዚሁ ሌበል የማድረግ መብት አለኝ። ሆኖም ተመልሼ በቅንፍ ከአርዕስቱ አያይዤ ይህ አባባል የገምጋሚው እንጂ የደራሲው አይደለም የሚል ጨመርኩበት። ይህ ያመጣሁት የደራሲው ዓለምሰገድ ኦብጀክቲቪቲ ለመጠበቅ እስከዚህ እንደሚጠነቀቅ ለማሳየት ነው። ሀ በተዋጣለት ስኪልፉል ቋንቋ ማስቀምጡ ነው። ዓለምሰገድ የመጻፍና የመናገር ችሎታና ስጦታ አለው። ይህ መጽሐፍና ሌሎች ጽሑፎች የችሎታውና ስጦታው አይነታዊ ምስክሮች ናቸው። አራተኛና የመጨረሻው ሲግኒፊካንስ ኤርትራን በሚመለከት እስካሁን በተከማቸው ስነ ጽሑፍ ኤሪትሪያን ሊትሬቸር ማለት ነው ትልቅ አስተዋጽኦ ማድረጉ ነው። ይህን መጽሐፍና ሌሎች አያሌ ጽሑፎች በመድረስ ዓለምሰገድ እስካሁን ተከማችቶ ላለው ኤርትራዊ ስነ ጽሑፍ በጣም አበልጽጎታል። በተጨማሪ እኔ እንደማውቀው በግዕዝ ፊደል አጻጻፍ አስተማማኝ የሆነ መምሪያ እስካሁን ያለ አይመስለኝም። ዊ ዶንት ሃቭ ሪላያብል ጋይድላይን።
እና ዓለምሰገድ በትግርኛ ሲጽፍ ለእግረ መንገዱ ያልታሰበ አንኢንቴንሽናል መምሪያ ሰጪና የአጻጻፍ አርአያ ሆነዋል። ለማጠቃለልና ለመደምደም የደራሲው ዓለምሰገድ መጽሐፎቹ 4 አስፈላጊዎች ወይም ሲግኒፊካንስ ጠቅሻለሁ። አንደኛ፣ ዓለምሰገድ ይህንን እና ሌሎችን የታሪክ መጽሐፍ በመድረሱ የኤርትራን ታሪክ በባዕዳውያን ብቻ መሆኑ ቀርቶ በራሳቸው አመለካከት እንዲጻፍ አድርገዋል። ሁለተኛ፣ በደረጃ ትምህርቱ ይሁን በችሎታው የላቀ ሆኖ ይህንን መጽሐፍ ለመጻፍ ችሎታውም የላቀ ነው። ሶስተኛ፣ አንድ የታሪክ ተመራማሪ ሙያተኛ ለመመዘን የሚያገለግሉ መስፈርቶች በደንብ ያሟላል። አራተኛና መጨረሻ፣ ኤርትራን በሚመለከት ላለው የስነ ጽሁፎች ክምችት ኤርትራን ሊትሬቸር ታላቅ አበርክቶ በመስጠት አበልጽጎታል። ለመጪ ትውልድም በታሪክ አጻጻፍ ረገድ አርአያ ለመሆን በቅተዋል። ይህ የታሪክ መጽሐፍ በኤርትራውያን እና በኢትዮጵያውያን መነበብ ያለበት ነው። አንባቢያን ብዙ ነገሮች ሊማሩ ይችላሉ። እኔ ራሴ ይህንና ሌሎቹን በትግርኛ የጻፋቸውን መጽሐፎች በማንበብ ብዙ ተምሬያለሁ። አቅርቦቴን እዚህ ላይ ላቁም። ስላዳመጣችሁኝ አመሰግናለሁ። በጣም እናመሰግናለን ዶክተር ገብረሕይወት። በነገራችን ላይ ለዚህ ለታዳሚዎቻችን ይህን ለምትከታተሉ ኢትዮጵያውያን ኤርትራውያን በሙሉ ለማሳወቅ የምንወደው ይህን መድረክ ስናዘጋጅ ብዙ በርካታ ምሁራን እንዲሳተፉ ጥረቶች አድርገናል። የአቶ ዓለምሰገድ ተስፋዬ መጽሐፍ ስታንዳርድ አሁን ዶክተር ገብሬ እንዳሉት ሃይ ስታንዳርድ ዌል ሪሰርች ብዙ የተደከመበት እና ስታንዳርዱ የታሪክ አጻጻፍ ስታንዳርዱ የሚጠይቀውን ሂደት ፕሮሰስ የተከተለ በመሆኑ ፕሮፌሽናል ሂስቶሪያንስ መገኘት አለባቸው። ሌሎችም በኤርትራ በወቅቱ በፒሪዮዱ ላይ የጻፉ ብለን በእኔ በኩል ዶክተር ሹመትን ሲሻኝን በዚህ ላይ ለመጋበዝ ሙከራ አድርጌያለሁ። እንደምታውቁት ዶክተር ሹመት አሁን አቶ ዓለምሰገድ ከጻፈው ፒሪየድ ጋር በተያያዘ የጻፈዋል። እንዲሁም ደግሞ አቶ አብዩ ዶክተር ተከስተ ነጋሽን በፌዴሬሽኑ ዙሪያ የጻፈ የታወቀ ሂስቶሪያን ስለሆነ እሱንም ሞክሯል። ሁለቱም በተለያየ ምክንያት አልተገኙም። ሌላው እውቁና ዝነኛው የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ባህሩ ዘውዴንም ለመጋበዝ ሀሳቦች ተነጋግረን ነበር። ግን ያሉበት ኢትዮጵያ ስለሆነ ምናልባት እንደዚህ አይነት መድረኩ ላይ ለመገኘት ከተለያዩ ግምቶች ኮንሲደሬሽንስ ኮንሰርንስ ላይመጡ ይችላሉ በሚል እሱንም ለማስገንዘብ የምንወደው የታሪክ ይህንን ማመጣበት ምክንያት አይ ቲንክ ቅድም ወንድሜ ዳዊት እንዳለው የበርደን ኦፍ ሂስትሪ ሁልጊዜ ወይ ያደርግብናል አሁን እና ዋናው ከታሪክ እስረኛ ሳንሆን ዛሬ ላይ ያለውና የወደፊቱን ነጋችንን ማቀድ ማለምና ፖዚቲቭ እንዲሆን ካለፈው ታሪክ ለመማር ነው። በታሪክ ጉዳይ ላይ the best of historians ተቀምጠው philosophers of history historiographers የታሪክ ጸሐፊዎች በኢትዮጵያም ኮንቴክስት በኤርትራም ኮንቴክስት ይሁን በአሜሪካ በአውሮፓ ያሉ የታወቁት እነ ቶዮምቤ ከነ ሄግልም በፊሎሶፊ በኦፍ ሂስትሪ በአንድ ስምምነት የለም። ፋክቶች ላይ ሁሉ የትኛው ፋክት ነው የምትመርጠው የሚል የራሱ ሳይኮሎጂካል ካልቸራል ኮንስትሬን የሚያደርጉ አሉ እና ሙሉ በሙሉ ለመስማማት አይደለም። ዋናው ያለንን አንደርስታንዲንግ ለማጥበብ እና መልቲፕል ፐርስፔክቲቮች አሉ። አንዳንዴ ፋክቶችም ኮንተስት ይደረጋሉ ኦር ፋክቶች ኢንተርፕሬት የምናደርግበት ሶ the point የዛሬው መድረክ በታሪክ ላይ ሙሉ በሙሉ ለመስማማት አይደለም። በአንዳንድ ጉዳዮች ላንስማማ እንችላለን። በብዙ ጉዳዮች የሚያስማሙን ብዙ አሉ። ዋናው ነገር ደግሞ ከታሪክ መጥፎቹን ተምረን እንዴት ወደፊት የወደፊታችንን ነጋችንን እናሻሽላለን የሚል ነውና ይሄንንም እንደተነጋገርን ዝግጅት ኮሚቴ ይሄም ምሳቤ እንዳለን
አድማጮቻችን ይህን የምትከታተሉ እንድታውቁልን እንወዳለን። አሁን የሚቀጥለው ተናጋሪ አቶ ይቅርታ ኢንጂነር ሰለሞን ገብረስላሴ ነው። ኢንጂነር ሰለሞን ገብረስላሴ እንዲሁ እንደ ወንድም አቶ ዳዊት ከበደ ቅድም ያቀረበልን በአጭር ጊዜ ውስጥ ይህን መጽሐፍ አንብቦ 30 ሪቪው ጽፎ 2 weeks back ለኔም ለአቶ አብዩም ልኮልን አንብበነዋል እና ከዛ ነው ብዙውን እንትን ያገኘው ስለ መጽሐፉ። እንዳልኳችሁ ቅድም ኢንትሮዳክሽኑን ያነበብኩት መጽሐፉን ለማንበብና ለመጨረስ ጊዜ በደንብ ፕላን አድርጌ ማድረግ አለብኝ እና አሁን ቀጥታ ወደ ኢንጂነር ሰለሞን እንሄዳለን። ኢንጂነር ሰለሞን የ30 ዓመት ለካሊፎርኒያ ስቴት የፔትሮሊየም ኢንጂነር ሆኖ የሰራ ነው በካሊፎርኒያ ስቴት። እንዲሁም በኢሃፓ ኢትዮጵያን ፒፕልስ ሬቮሉሽነሪ ፓርቲ ለአመታት ከአብዮቱ ጀምሮ በእጅግ ለጋ በሆነ ዘመን ለነጻነት ለፍትህ የተዋደቁ የታገሉ የዛ ትውልድ አባል ነው። አሁንም በኢሃፓም እንዲሁም ደግሞ ከሌሎች ጋር ወንድሞቹ እህቶቹ ጋር ሴቭ ኢትዮጵያ በሚል የኢትዮጵያን ትብብር ንቅናቄ ከቋቋሙት ስብስቦች መካከል የሴቭ ኢትዮጵያ መስራች አባል ነው። ዲያስፖራ የሚገኘው ኢትዮጵያ ውስጥ የሚንቀሳቀሰውን ኢሃፓ የሚደግፍ ጠንካራ ኔትወርክ አላቸው። የዛም አባል ነው። ኢንጂነር ሰለሞን 3 መጽሐፎችን የአማርኛም እንግሊዘኛም ጽፏል። በጣም ብርቱ አንባቢና ብርቱ ገምጋሚ ነው። ከኢንጂነር ሰለሞን ጋር የኢትዮጵያ ሬጂስተር መጽሔት ኤዲተር ሆኜ 1994 ሎስ አንጀለስ ከነ ፕሮፌሰር ጌታቸው ኃይሌ ነፍሳቸውን ይማርና ከነሱ ጋር ቋቋም ነው። ከዛን ጊዜ ጀምሮ ማቀው የማከብረው በጣም ግሩም ኢትዮጵያዊ ነው። እሱም እንግዲህ በአቶ አለምሰገድ ተስፋይ ላይ ሚዛናዊ የሆነ ብዬ ገምታለሁ ስላነበብኩት ሪቪውን እንትን ግምገማ አድርጓል። ኢንጂነር ሰለሞን መድረኩ ያንተ ነው። ታንክ ዩ። አመሰግናለሁ ነአምን። አቶ አለምሰገድንም አመሰግናለሁ። ስላይዶች አዘጋጅቻለሁ። እንዳለው ነአምን ወደ 30 ገጽ ነው ያዘጋጀሁት። በጣም የሚገርም መጽሐፍ ነው። ወደዛ ከመሄዴ በፊት really I would like to thank our Eritrean brothers and colleagues for speaking in Amharic actually. But ትልቅ ነገር ነው. We cannot take it for granted. They are meeting us halfway. ለሰላም በመፈለጋቸው ነው። አለዛ ሚዲያሙ በእንግሊዝኛ ይሁን ሊሉ ይችሉ ነበር። ይሄንን በመወሰናቸው በእንግሊዝኛ ችግር ያለባቸው ብዙ ኢትዮጵያውያንም ሆኑ ሌሎች ሊከታተሉት እንዲችሉ አስችለዋል። So I thank you guys. አለምሰገድንም በጣም ማደንቀው መጽሐፍ ነው። I'm going to make some comments as a book reader, as a book reviewer. Again, if there are some issues, I would ask you to jot them down. በሁለት ምክንያቶች ነው እነዛን ኢሹዎች actually ማነሳቸው። አንደኛ ኢንተሌክቹዋል ሪገር ለመጨመር አንተ በጀመርከው ላይን አንተ ላይ ባለ ኤክስፔክቴሽን የማቀርባቸው ናቸው። ሁለተኛው ግን ሞር ኢምፖርታንትሊ የዚህ ቲም አቶ ነአምን እንዳቀረበው ሁለቱ ህዝቦች እና ኤሊቶቻቸው ሊቀራረቡ ይችላል። they can actually በአንድ ጊዜ ሳይሆን እያቀረቡ ሊመጣ ይችላሉ በሚል የጸና እምነት ነው። we got to talk and we got to narrow our differences ከሚል ነው እና we'll continue። እንግዲህ መጽሐፉን አንብቤ የተሰሙኝን ነገሮች የት ነው ማገኘው? ሼር ስክሪን ነው የምመታው። ያ ፕሬዘንት የሚለው ታች ፕላስ ያለበት አለ አይደል? እዛ ላይ አፕሎድ ያደርግልሃል። እስቲ የሞከርኩ ነው። ፕሬዘንት ፕላስ ሳይን አላት ቦክስ። ፋይሎችን እየፈለገ ነው። ፋይሎች አግኝቼዋለሁ። አፕሎዲንግ እያለ ነው። ትንሽ ታገሱኝ። ፕሮሰሲንግ ይላል አሁን። መጀመር እችላለሁ። የመጀመሪያውን ስላይድ እስኪጀመር ድረስ ጊዜም ማዳን እንችላለን። የአቶ አለምሰገድ መጽሐፍ በጣም ጥሩ መጽሐፍ ከሚያደርጉት አንዱ
በተለይ የፉትኖቶቹ ብዛት ነው። አቶ ዳዊትም ይሄንን ጠቅሶታል። በቁጥር ቆጠሪያቸው ፉትኖቶቹ ከ1400 በላይ ናቸው። ይሄ ምን ያህል እንደደከመበት እና መጽሐፉ ኦብጀክቲቭ እንዲሆን ምን ያህል ጥረት እንዳደረገ የሚያሳይ ነው የሚያሳይ ነው። ኦልራይት ሶርሱ እንግዲህ ሶርሶቹን እንደ መግቢያ ያልኩት the past resembles the future more than one drop of water another ይላል አንድ የቱኒዥያን የሚድል ኤጅስ ሂስቶሪያን። ይሄ እንዳይሆን ነው የምንፈልገው። ወደፊታችንም እንደዚሁ እንዳለፈው የጨለመ እንዳይሆን የዚሁ አንዱ የዚህ ጉባኤ እንትን ዓላማ ይሄ ነው አንዱ። የዓለምሰገድ መጽሐፍ በ25 ቻፕተርስ እንዳልኩት ቅድም 1400 ፉትኖትስ ያለው በተጨማሪ ደግሞ 75 ፎቶግራፎች ያሉት ነው እና የሚያካትተው ዓመት እነዚህን 20 ዓመታት ነው ወርሶ ነው። ፕራይመሪ ሶርስ ዶክተር ገብሬ እንደተናገሩት በጣም በሚገርም ሁኔታ አርካይቭስ፣ ማኑስክሪፕትስ፣ ኒውስፔፐርስ እነዚህን ሁሉ አድርጓል። አክቹዋሊ ያጠናቀቀ ነው። በጣም ጥቃቅን ሆነ ይሄ ነገር እንዴት ነው? ይታያል ኢንጂነር ሰለሞን ይታያል። ኦኬ መጽሐፉ እንግዲህ በብዛት የሚያሳየን የኤርትራ የወደፊት እድል ምን ይሁን በሚለው ላይ ነው። ፕሌየርስ ብዬ እንግዲህ የጠቀስኳቸው ኤርትራውያንም አሉ፣ ኢትዮጵያውያንም፣ የውጭ ሰዎችም አሉ፣ ዩናይትድ ኔሽንስም አለ። እነዚህ ሁሉ ናቸው እንግዲህ እና በሰፊው በእነዚህ ዓመታት ብዙ ውይይቶች ተደርገዋል አማንግ ዘ ፒፕል። አክቹዋሊ ይሄንን ዓለምሰገድ ሰፋ ባለ መንገድ በፊት ከነበሩት ቀድሞ ከነበሩት ጋዜጦች ሁሉ እየጠቀሰ በሰፊው ሊያሳየን ይሞክራል። በዛ ጊዜ ላልኖረ ሰው በኤርትራ ውስጥ የነበሩት ነገሮች ምንድን ናቸው የሚሉትን በሰፊው ሊያሳየን ሞክሯል። የነበሩትን ጋዜጦችን በሙሉ ጠቅልል ለማድረግ ሞክሬያለሁ። በ509 ገጽ ውስጥ ያካተታቸውን ጋዜጦች ጋዜጣ ለማንበብ ኦፍኮርስ መማር አስፈላጊ ነው። ዓለምሰገድ ይነግረናል ኤጁኬሽን ኢን ኤሪትሪያ በጣሊያኖች ጊዜ እስከ 4ኛ ክፍል እንደነበረ፣ ከዛ ግን በእንግሊዞች እንደተሻሻለ፣ ከዛም በፌዴሬሽኑ ጊዜ የመጀመሪያው ቺፍ ኤግዜኪቲቭ ተድላ ባይሮ ያቀረቡትን ሪፖርት እንዴት በ1500 የተማሪዎች ቁጥር እንዳደገ 436 አስተማሪዎች እንደነበሩ ይሄ ኮንትሪቢዩት አድርጓል። ህብረተሰቡ ኤሊቱ አንባቢ እንዲሆን በማድረግ ደረጃ አንደኛው ጋዜጣ ይሄ ሃንቲ ኤርትራ የሚለው የመጽሐፉም ሽፋን ላይ የምታዩት ነው። አክቹዋሊ በኋላ ወደ ፌዴሬሽን ሲመጣ ድሃይ ኤርትራ በሚለው ጋዜጣ ቮይስ ኦፍ ኤርትራ በሚል የተተካ ነው። ይሄ እነኚህ ጋዜጦች ሞሮርሌስ ኤርትራ ነፃ መሆን ራሷን የቻለች ሀገር መሆን አለባት የሚለውን ቪውስ የሚገፉ ጋዜጦች ነበሩ። እነ ወልደ አብ ወልደ ማርያም፣ ኤልያስ ተክሎ የተባሉ ሰዎች በአታሚነትም በኮሎሚኒስትነትም ብዙ አስተዋጽኦ ያደረጉበት ነው። ኢትዮጵያ የሚለው የአንድነት ፓርቲው ጋዜጣ የነበረበት ነው። ራሳቸው አቶ ተድላ ባይሮ የመጀመሪያዎችን 14 ኤዲሽንስ በአታሚነት እንደሰሩ ይነግረናል ዓለምሰገድ። እንግዲህ የዩናይትድ የዚህ የአንድነት ኃይሉን ድምፅ የሚያሰማ ጋዜጣ ነው የነበረው። ከነዚህ በፊት ከሁሉም ቀድሞ አክቹዋሊ የነበረው ይሄ ኤርትራ ሰሙናዊ ጋዜጣ የሚባል ዊክሊ ነው፣ እሱ ነው። ከዛ በኋላ ነው እንግዲህ ሌሎቹ የተከተሉት። ከዛ ፌዴሬሽኑ ተቋቁሞ ደግሞ የኤርትራ አሴምብሊ ሲቋቋም ዘመን የሚል ጋዜጣ እንደመጣ ይነግረናል። ከዛ ደግሞ ቤተክርስቲያኖቹ በኦርቶዶክስ በኩል በኤርትራ ኦርቶዶክስ ቤተክርስቲያን ፍኖተ ብርሃን የሚል ጋዜጣ፣ በካቶሊክ በኩል ደግሞ ቬሪታስ ኤት ቪታ የሚል ጋዜጣ እንደነበረ ይነግረናል። የጣሊያኖች ደግሞ የግራ ጋዜጣ እንደነበረ የዛው ሎካል በኤርትራ ውስጥ ለአካሮቹ የሚል ደግሞ የጣሊያን ሮም የሚታተም ለዩኒታ። እነዚህ ሁሉ እንግዲህ በህብረተሰቡ ውስጥ ይታተሙ የነበሩት በዚህ ጊዜ የነበሩ 1941 1953 ነው። ለማመሳሰል እንዲረዳ በሚል በኢትዮጵያ ውስጥስ ምን ነበር የሚለውንም ጠቅሳለሁ። እንግዲህ እንደሚታወቀው በኢትዮጵያ በአፄ ምኒልክ ጊዜ በ1906 አእምሮ የሚል የሳምንት ጋዜጣ ተጀምሮ ነበር። በዛ አንዳንድ ሀሳቦች፣ ልውጦች፣ ከዛ ስለ ዓለም ሁኔታም ለማወቅ ወርልድ ጂኦግራፊ የሚል ሐኪም ወርቅነህ የጻፉት መጽሐፍ ነበረ። ከዛ ግራዝማች ደግሞ ገብረሕይወት ባይከዳኝ መንግስትና አስተዳደር የሚል የፖለቲካ መጽሐፍ በዚህ ወቅት ነው እንግዲህ ትንሽ ቀደም ይላል ከኤርትራ ጋዜጦች በፊት። ነገር ግን በተመሳሳይ ደረጃ ኤሊቶቹ በሁለቱም በኩል በተመሳሳይ ደረጃ ስለ ዓለም ጉዳይ
በተለይ ደግሞ ኤርትራ ውስጥ ሂትድ የነበረው የኤርትራ ወደፊት ጉዳይ ምን ይሆን በሚለው ነው። ግን በተመሳሳይ ደረጃ ኤሊቶቹ እንዴት የውጭን ዓለም መገንዘብና ደግሞ የውጭ ዓለም ሞደርኒቲ ባመጣቸው የፖለቲካ ሀሳቦች ውይይቶች ማድረግ እንደተጀመረ የሚያሳይ ነው። ሌላው ስላይድ ጋዜጦችን ካነሳን በኋላ አለምሰገድ አንዱ ሊደነቅበት የሚገባውን ጉዳይ የሮል ኦፍ ዊሜን ስለ ሴቶች መናገሩ ነው። ሪሊ ሊጠቅስም አይገባም ነበር። ምክንያቱም ፓትሪያርኪ ወይም የወንድ የበላይነት በሁለቱም ማህበረሰቦች በኤርትራም በኢትዮጵያም እስካሁንም ድረስ ሱፕሪም ነው በጣም። በዛ ጊዜም እንደዛ ሃይማኖቶችም ባህሎችም የሚፈቅዱ ስላልሆነ የኤርትራም ሆነ የኢትዮጵያ ሴቶች በዛ ጊዜ ወደ የ1955 እና 57 በኋላ ነው ለመወዳደርም ለመምረጥ መብት ያገኙበት። ግን አቶ አለምሰገድ ጊዜውን ወስዶ ያ መብት እንዳልተሰጣቸው ማመላከቱ በጣም ጥሩ ነው። አክቹዋሊ በኤርትራም አልነበረም በኢትዮጵያም አልነበረም። አክቹዋሊ በኋላ ነው 1957 ላይ ይነግረናል። ሁለት የዚህ አንድነት ፓርቲ ሴቶች እንደተወዳደሩ ውጤቱን አይነግረንም። ምናልባት አላለፉ ይሆናል። ግን እነሱ ደግሞ የተወዳደሩት በፌዴሬሽኑ ጊዜ የኤርትራ ወኪሎች በኢትዮጵያ መምሪያ ምክር ቤት ይሳተፉ ስለነበር ለዛ ነው የተወዳደሩት። ያ ደግሞ በዛ ምክር ቤት የተወዳደሩ ኤርትራውያን ትልቁ ሌጋሲያቸው ፌዴሬሽኑ በፈረሰ ጊዜ በተቃውሞ በይፋ ከወጡት አካሎች አንደኛው እንደሆነ አቶ አለምሰገድ ይነግረናል። ችግር አለበት ይሄ ኔክስት ስላይድ ሌላ የሰጠኝ ይሄ ስላይዶች አይደሉም፣ እንዴት እንደሆነ አላወኩም። ነገር ግን ልቀጥል። አይ ቲንክ ያለ ስላይዶቹ መቀጠል የሚችል ይመስለኛል ሀሳቦቼን። በእነዚህ ጊዜ የነበሩት ምን ናቸው ዋና ዋና ሀሳቦች የሚለውን ለማቅረብ በተለይ በሰዎቹ በኩል ታዋቂ የነበሩ ኤርትራውያን በዛ ጊዜ አንድ ሶስት ጠቅሳለሁ። ለምሳሌ ኢብራሂም ሱልጣን፣ ወልደ ማርያም በጣም የታወቁ ጸሐፊም ገጣሚም እንደነበሩ በሰፊው ያስረዳናል። በተለይ ኢብራሂም ሱልጣን በዚህ በኤርትራ ነፃ መንግስት መሆን አለባት በሚለው ወገን በኩል እስካሁን ላለው ትውልድ ሁሉ ምሳሌ የሚሆን በክርስቲያኖች እና በእስላሞች መካከል የመጀመሪያው የኢንዲፔንደንስ ብሎክ ፓርቲ ኮንግሬስ ላይ ኢምፓስ ቅድም አቶ አለምሰገድ አይነት ያለው አጣብቂኝ ውስጥ በገቡበት ጊዜና ረፍት በወጡበት ጊዜ ፋርሳይትድ የሆኑ ሰው በመሆናቸው ሊስን አንድ አመት ክርስቲያን አንድ አመት እስላም ወይም ሙስሊም መሪ መሆን አለበት እና ለመጀመሪያው ደግሞ ክርስቲያን ይሁን የሚል ይሄ እንግዲህ ትልቁን ፓርቲ ሙስሊም ላይ የሚባለውን የሚመሩ ሰው ናቸው። አክቹዋሊ በቁጥር ቢኬድ እሳቸው ነበር የሚሆኑት እና እንዲህ አይነት የነበረው አመራር የነበረው እና ለኤርትራም ደግሞ የፖለቲካ አስተዋጽኦ ከፍተኛ ያደረጉ ናቸው። አቶ ወልደ ማርያም ኦፍኮርስ በሰፊው በስነ ጽሁፍ በጣም የታወቁ ሰው ናቸው። በኋላም ደግሞ አቶ አለምሰገድ እንደሚነግረን ወደ ካይሮ ሄደው ለ9 ወር ያህል ሬዲዮ ካይሮ ውስጥ ፕሮግራሞች ነበሩ። ግን በትግርኛ የኤርትራን ወጣት በማንቀሳቀስ ረገድ ከፍተኛ ሙያ ተጫውተዋል። ሌላው ሶስተኛ ሰው አድርጌ የምጠቅሰው ብላታ ናቸው መሰለኝ፣ ኦመር ቃዲ የሚባሉ ሰው እሳቸውም ትልቅ ተጫውተዋል። ብዙ አካሄዳቸው እሳቸው በፊት ካነሳቸው ሁለቱ የሚለዩት ኮንዲሽናል ዩኒቲ የሚለውን ከኢትዮጵያ ጋር ያምኑ ነበር። በዛ ኮንዲሽናል ዩኒቲ ግን የኤርትራ ልዩ ፊቸርስ እና ልዩ ባህሪ መከበር አለበት፣ እንዲሁ አፔንዴጅ መሆን የለባትም የሚል እምነት የነበራቸው ሰው ናቸው። ከዛ ሌሎች ፈረንጆችም ነበሩ። በተለይ ፌዴሬሽኑ ከመጣ በኋላ ፌዴሬሽኑ እንዲሰራ በተለያየ ደረጃ የሞከሩ አንዱ አሻሚ የነበረው የዚህ ሬቨኒው ወይም የገቢ አከፋፈል ነበረ። በከፍተኛ ደረጃ ወደ ኢትዮጵያ ገቢው እየሄደ ስላስቸገረ ያንን በሚመለከት ኦዲተር ነበረ። አሁን ስሙን አላስታውሰውም፣ ምናልባት ስሚት ይመስለኛል፣ አላስታውሰውም፣ ምናልባት ስሚት ይመስለኛል። አቶ አለምሰገድ ልትረዳኝ ትችላለህ። እሱ ይሄንን በማሳሰቡ ለአሴምብሊው ከስራው እንዲሰናበትና ዲሞት እንዲደረግ ፋይናንሻል አድቫይዘር እንዲሆን ያደረጉበት ሁኔታ ነበረ። ይሄን ያሳዩናል። እሱ ደግሞ አልፈልግም ብሎት አገሩን ትቶ እንደወጣ። ሌላ የዚህ ፌዴራል አክቱ የኤርትራን ህገ መንግስት ያቋቋመ ስለነበረ በፍርድ ቤት ውስጥ ብዙ የፎሬን ሰዎች በተለይ ቺፍ ጀስቲሱ ጄምስ ሼረር የሚባል
ስዊድናዊ ኖርድስትሮም የሚባል በከፍተኛ ደረጃ ኤርትራ በፌዴሬሽን መሰረት ራሷን ችላ ልትተዳደር የምትችልበትን መንገድ ከዚህ ከኢትዮጵያ መንግስት የሚመጣውን ግፊት ከዩኒየኒስት ፓርቲ የሚመጣውን ግፊት ለመቋቋም ብዙ ጥረት ያደረጉ ሰዎች ነበሩ። በፖሊሱም በኩል ነክራክኔል እንደ ራይት የሚባሉ ፖሊስ ኮሚሽነሮች ጀነራል ተድላ ቆቢት ከመምጣታቸው በፊት ከፍተኛ ጥረት አድርገዋል እና እንዲሰራ ማለት ነው እንዲቀጥል ለማድረግ። ትልቁ ችግር የነበረው ሲጀምሩ ሁሉም አቶ አለምሰገድ እንደሚነግሩን ኤምኤፍኤች የሚባል ማህበር ፍቅሬ ሀገር ማለት ነው እዛ ውስጥ ገብተው ስለ ኤርትራ ጉዳይ ለመወያየት ሲሞክሩ በተለይ በአንድነት ፓርቲ በኩል የመጫን ነገር በተለይ ቶሎ ኤርትራ ወደ ኢትዮጵያ እንድትዋሃድ የማድረግ ግፊት ስለመጣ የብዙዎች ልብ እየሻከረ የሄደው በዚህ ምክንያት ነው እየሻከረ የሄደው። ከዛ በኋላ ኦፍኮርስ ፌዴሬሽኑ የፈረሰበት ሁኔታ ነው። ከዛ በኋላ ያለውን ታሪክ የምናውቀው ነው። ከዛ እንግዲህ ተድላ ቆቢትን ለብቻ ያየሁባቸው አንድ ስላይድ ነበረኝ። ለምንድን ነው እምነት ነበራቸው ህግና ደንብ ማስከበር፣ ከዛ ደግሞ የኢትዮጵያ ኤርትራን ከተጉ ሌሎች ኢትዮጵያውያንን አውትስማርት ማድረግ ይችላሉ እና እንዲያውም ኢትዮጵያንን ማስተዳደር ይችላሉ የሚል እምነት ነበራቸው አቶ አለምሰገድ እንደሚነግረን። በተጨማሪ ደግሞ ፍርሃትም ነበራቸው። እስላሞችና አረቦች ይህችን ሀገር ሊቆጣጠሯት ይችላሉ የሚል እና ምናልባትም ሌሰር ኦፍ ቱ ኢቭልስ በሚል እንደሆነ አላውቅም በከፍተኛ ደረጃ ህግ ለማስከበር የሞከሩበት ሁኔታ ነው። በኋላ ፌዴሬሽኑ ፈርሶ እንዲያውም የሙስሊም ሊግ አባል የነበረው ተስፋ ዮሐንስ በርሄ የሚባሉ ሰው የንጉሰ ነገስቱ ምክትል በአስመራ ውስጥ ምክትል ሆነው ሲሾሙ የእሳቸውም የበላይ መሆናቸው በጣም አበሳጭቷቸው በወጣት እድሜያቸው 39 ዓመት ራሳቸውን የገደሉ ሰው ነበሩ እና ለዛ እንኳን የተጠቀምኩበት እንደ ምሳሌ አማርኛ አያሌው ሞኙ የሚል የጎንደር ዘፈን አለ። አክቹዋሊ ደጃዝማች አያሌው ብሩ ኃይለሥላሴን አምነው ዘመዳቸውን ከወጉ በኋላ ግዛት አገኛለሁ ብለው ምንም ሳያገኙ የቀሩበት ሁኔታ እና አይ ቲንክ ተድላ ቆቢትንም ወደዚህ የገፋቸው ይመስለኛል። ግን በጭካኔያቸው እና በኢንቴሊጀንስ ፋይላቸው አሁንም አይ ቲንክ አስመራ ውስጥ ባለው ሪሰርች ዶክመንቴሽን ሴንተር ብዙ ፋይል እንዳለ አቶ አለምሰገድ ይነግሩናል። ከዛ እንግዲህ ዋና ነገሮች አሉ። እንግዲህ አሁን እያጨቃጨቁን ያሉ ነገሮች እነሱ ናቸው ዋናው ስላይድ የሚል ሊሆን የሚገባው ብዬ አስባለሁ። አንደኛው አቶ አለምሰገድ በዚህ በመጽሐፋቸው ሽፋን ብለርብ የምንለው አለ። እዛ ውስጥ ሚቲክ 3000 year history የሚል ነገር አለ። ይሄንን ነገር ፍላሽ አውት ማድረግ ያስፈልጋል። የኢትዮጵያ ታሪክ ልብ ወለድ ነው የ3000 ዓመት የሚለው። ሌሎች ታሪክ ጸሐፊዎች ይሄ በደንብ በታሪክ እና በማስረጃ ሊረጋገጥ የሚችል ነው የሚል ነገር አለ። አሁን ይሄ ትልቅ ክፍተት አለው። በአንድ በኩል ሌጀንድ ነው ስንል ወይም ልቦለድ ነው ስንል፣ በሌላ በኩል ደግሞ የለም ልቦለድ አይደለም የሚል ነገር ስላለ እንዴት አድርገን ነው ይሄንን ወደ መሀል የምናመጣው የሚለው ምን ይረዳናል? ካን ዊ ዩዝ ዘ ሳይንቲፊክ ሜተድ፣ አርኪኦሎጂካል ኤቪደንስ፣ ቴክስቹዋል ኤቪደንስ ሊረዳን ይችላል ወይ? ፓሊዮንቶሎጂካል ኤቪደንስ ይሄንን ሊያቀራርበን ይችላል ወይ የሚለውን ታሪክ ጸሐፊዎች ሊያዩት ይገባል ብዬ አስባለሁ። አቶ አለምሰገድም ይሄ ነው ከአስተርሽን አልፎ ጀስቲፊኬሽን ለመስጠት እና ምን ላይ ነው የምንቆመው የሚለውን ለመነጋገር አስፈላጊ ነው ብዬ አምናለሁ። ይሄ እንግዲህ አንድ ነጥብ ነው። ከዛ ቀጥሎ ታሪካዊ ግንኙነታችን ምንድን ነው የሚለው ላይም አንድ ጥያቄ አለ። አቶ አለምሰገድ ብለርቡ ላይ ሁለት ነገሮችን ኮንፍሌት ያደርጋሉ፣ ይደማምራሉ። ፌዴሬሽኑን እና አኔክሴሽኑን ሁለቱንም ወስደው ግን ሁለቱም የኤርትራ ህዝብ ፍላጎት አልነበረም ይላሉ። እውነት ነው። ግን እና ግንኙነትንም በሚመለከት እንደዚሁ ግንኙነት አልነበረም የሚል ነገርም ሚቲክ ኮኔክሽን የሚል ነገር አለ። ቺቺ እንደገና አልፈው ፔጅ 2 ላይ አቶ አለምሰገድ ኮኔክሽንማ ነበረ ይሉንና በደንብ ያብራሩታል። አቶ ዳዊትም አይ ቲንክ ቅድም ሪፈር ያደረገው መሰለኝ። እንዴት አድርገው ነው የሚያብራሩት? ይሄ በአካለ ጉዛይ ሰራይ እና ሐማሴን ያሉበት አካባቢ ከበሳ የሚባለው የስ ነበረ ግንኙነት፣ ፍሪኩዌንት በሚል የእንግሊዝኛ ቃል ይገልጹታል። ሌላ ደግሞ ቦጎሳባ በሚባል ደግሞ ወደ ከረን አካባቢ ያለው ደግሞ ኢንተርሚተንት በሚል ይገልጹታል። ሎውላንድን በሚመለከት ኔቨር ከወረራ እና ከዚህ ባለፈ አልነበረም ይላሉ። ይሄ ሊያስማማ የሚችል ይመስለኛል ብዙ ታሪክ ጸሐፊዎችን። አክቹዋሊ እንዲሁ ኮኔክሽን በአንድ በኩል ፈጽሞ ኮኔክሽን አልነበረም እነዚህ ህዝቦች የሚለው፣ በሌላ በኩል ኤርትራማ ያው ከእናት ሀገሯ ጋር የነበረች ነች ያው በሴራም የወጣችው ከሚለው
የነበረው ሪሌሽን ታይፕ ምን እንደሆነ የሚያሳይ ይመስለኛል። እሱ አንድ ኢምፖርታንት ነው። ከዛ ግን ሌላ ጥያቄ ደግሞ ይወልዳል። ይሄ ኮኔክሽን ከነበረ ከመቼ ጀምሮ ነው የሚል ጥያቄ ያነሳል። አቶ አለምሰገድ ከ18ኛው ክፍለ ዘመን ጀምሮ ነው ይላሉ። አጌን ቅድም እንዳልኩት ደግሞ ሌሎች ደግሞ የታሪክ ጸሐፊዎች ከአክሱም ስልጣኔ ጀምሮ ነው አቢሲኒያ የምትባለው ሀገር ናቫል ፓወርም ነበረች የሚል እና ግንኙነት ነበረን የሚል ነገር ስላለ ቅድም ባልኳቸው ሳይንቲፊክ ሜተድ ማቀራረብ ይቻላል ወይ ይሄን የሚል ቻሌንጅ አለ for our historians both Eritrean and Ethiopian. Not that this has actually big bearing on the current state of Eritrea. Eritrea sovereignty ያላት ነፃ ሀገር ናት። ይህን በደንብ መቀበል ያስፈልጋል። ደግሞ it's a fact on the ground. ነገር ግን እንዴት አድርገን ነው ይህንን ሚውቹዋል ሪሌሽን ልናሳድግ የምንችለው የሚለውን ደግሞ ለመቀራረብ መቻል አለበት፣ ትረስት ለመፍጠር መቻል ያለብን ይመስለኛል። ከዚህ ጋር በተያያዘ ሌላ አቶ ዳዊት ዘሪቢወር የጠቀሳት ነገር አለች 416 ላይ አክቹዋሊ እሷን እኔ እንደ ኮምፕሊሜንት ነበር ለአቶ አለምሰገድ ይነግሩናል። ይሄ አማራ የሚለውን ከኢትዮጵያ መንግስት ጋር አብሮ እንትን የማድረግ ነገር ለምሳሌ አንድ ኢትዮጵያዊ ጸሐፊ ሜቢ ፍሮም ትግራይ አለምሰገድ አባይ የጻፋትን መጽሐፍ ጠቅሰው የሚነግሩን ነገር አለ። ሞክሻቸውን አቶ አለምሰገድ ምንድነው ያለው? የኤርትራ ፕሮብሌም የተፈጠረው ኤርትራ ሌስ ዴቨሎፕድ ከሆነ አምሃራ ጋር ከተገናኙ በኋላ ነው የሚል these are his words actually እሳቸው የጠቀሱት ነው። እንደዚህ አይነት ኢንፍላማቶሪ የሆነ ቃል ሳይንቲፊክ ቤሲስም የሌለው መረጃ የሌለው የሚያጣላ ነገር በሰፊው አቶ አለምሰገድ የሚጠቅሷቸው አሉ። አንዳንዶቹ በባህል ለምሳሌ ጉራጌ፣ ጎንደሬ ምናምን እየተባለ የሚባል ነገሮች አሉ እንዲሁ ዝም ብሎ ፍሬንድሊ ባንተር። ግን ከዚህ ባለፈ ደግሞ ቅድም አቶ ዳዊት እንዳሉት ላምፕ የሚያደርግ አማራን ዊዛውት ኤኒ ዲስቲንክሽን ከኢትዮጵያን ሩሊንግ አሪስቶክራሲ የሚያደርገው መታየት ያለበት መፈተሽ ያለበት ኢንተሮጌትድ መደረግ ያለበት ነው። የኢትዮጵያን ሩሊንግ አሪስቶክራሲ አክቹዋሊ ብዙ ታሪክ ጸሐፊዎች እንደሚያሳዩት ወሎ ውስጥ ኦሮሞዎች ኤክስፓንሽን ካደረጉ በኋላ የወሎ ሩሊንግ ፋሚሊ እንደ ኦሮሞ ነው። ጎንደር ቤተ መንግስት ውስጥ እንደዛ ነው ያደረጉት። በኋላም በአፄ ምኒልክ ጊዜ በሰፊው የነበሩበት ሁኔታ ስለሆነ ማልታይ ናሽናል ሩሊንግ ክላስ ነው የነበረው የሚል ናሬሽን ስላለ እሱን በደንብ አድርጎ ኢንተሮጌት ማድረግ ያስፈልጋል። ኢምፖርታንት ነው ለማለት ነው። አቶ አለምሰገድ አክቹዋሊ ቱ ሂዝ ክሬዲት ኬርፉሊ ሌሎች ያሉትን ይጠቅሳል እንጂ አማራ ሩሊንግ ክላስ ነበር ያለው እዛች ፔጅ 416 ብቻ ስለ አሁን አቶ ዳዊት እንዳሉት ስለ አቶ ጀነራል ተድላቆቢት ሲናገር እዛዳች ብቻ ነው ያለው። እሱንም ደግሞ የጀነራሉ ጸሐፊ I think his father's name was Sagaber, I forgot his first name. እሱ የሚላቸው ነው። እሱ ብዙ ጊዜ ይላል። ከዛም አልፎ ኤልያስ ተክሉ የሚባለው የደሃይ ጸሐፊ አንዳንድ ኢንፍላማቶሪ ነገሮች ይናገር ነበር። ሸዋና ምስጥ ወደ ውስጥ የሚል እና በዛም ምክንያት ሳስፔንሽንም ጋዜጣው የገባበት እና ሁኔታዎች ነበሩ። እነዚህ የምንማርባቸው ነገሮች ይመስሉኛል። አክቹዋሊ በኮሚኒቲስ መካከል ኢኖሰንት የሆኑ ኤርትራያንስም ኢትዮጵያንስም የነሱን ድራግ አድርጎ ኢንቱ የፖለቲካል እንትን ውስጥ ማስገባት ሁለቱም ኮሚኒቲዎች ሊማሩት የሚገባ ነገር ነው ብዬ አስባለሁ። ሌላ አቶ አለምሰገድ I think a couple of points before I close. ጃንሆይን በሚመለከት ኃይለ ሥላሴ ፔጅ 400 ላይ ተናገሩት ነገር አለ። ምንድነው ያሉት? ኢን ፐብሊክ ነው አስመራ መጥተው ኃይለ ሥላሴ ኤርትራን መሬቱን እንጂ ህዝቡን አንፈልገውም ብለው ተናግረዋል ይላሉ። ለዚህ እንደ ዋቢ አድርገው ያቀረቡት አክቹዋሊ አንላይክ ዩ ብዙ ነገር ሪሰርች አድርገው በቲክ ኤቪደንስ ያቀረቡትን እዚህ ጋር ቲን ኤቪደንስ የሆነ አንድ ሰው ነው አስፋህ ካሳ የሚባል አክቹዋሊ nobody knows who he is። ግን እንደዛ አይነት ፐብሊክ ስፒች ላይ ጃንሆይ ተናግረው ከሆነ there must be a record, a stronger record than that። እና ትንሽ አቶ አለምሰገድ ካቀረቡት አንጻር ሲመለከት ይሄኛው ቲን ሆኖብኛል ኤቪደንሱ። not only that ሌሎች ብዙ ሰዎች በኤርትራውያን ዘንድ ይሄ ኮመን የሆነ ሚስ አንደርስታንዲንግ ነው። ንጉሱ እንዲህ ብለው ተናግረው አያውቁም። sure enough there are other lower officials actually የተናገሩ ይሄንን ነገር ያሉ but not the emperor himself። እና ስቲል አቶ አለምሰገድ ኢንሲስት የሚያደርጉ ከሆነ ከዚህ የበለጠ ከአቶ አስፋህ ካሳ የበለጠ ኤቪደንስ ያስፈልጋል። ያን ሰው ኤቪደንስ ትንሽ አስቸጋሪ ይመስለኛል በዚህ ደረጃ። ሌላ ስለ ጠለፋዎቹ ያወሩት ነገር አለ። 3 የአውሮፕላን ጠለፋዎች ተደርገዋል። ሁለቱ ኢትዮጵያና ኤርትራን ጆይንትሊ ያደረጉት ነው ብለዋል። እውነት ነው። ግን ሁለቱም በኤርትራ መሪነትና ኦርጋናይዜሽን ነው የተደረገው ይላሉ። how fair is that? በህይወት ያሉ ኢትዮጵያውያን ጠላፊዎች አሉ። አቶ አብዲሳ አለ፣
አያን አብዲሳ ቶሮንቶ አለ፣ አቶ እያሱ አለማየሁ አለ። አቶ እያሱ አለማየሁ መልሶታል ይሄን ነገር ከየት እንደሰማሁ አላውቅም። ውሸት ነው ጆይንትሊ ነው የሰራ ነው የሚል ስላለ ትንሽ ለኤርትራውያን ያጋደሉ ስለሚመስል ቢመለከቷት እሷንም ሪቪው ቢያደርጓት ጥሩ ይመስለኛል ለማለት ነው። I think with this my conclusive slide የነበረው how do we move forward ብዬ ሶስት ነገሮችና ሶስት ሰዎችን ሁለት ኤርትራውያንንና አንድ ኢትዮጵያዊ እንደ ምሳሌ አድርገን ብንወስድ ከኢትዮጵያውያን እንደ ምሳሌ አድርጌ የወሰድኩት አቶ አክሊሉን ነው። አቶ አክሊሉ yes he was a representative of the Ethiopian government ኤርትራ ፌዴሬትድ እንድትሆንና እንድትመጣ ፈልገዋል። ግን every step of the way ደግሞ ይሄንን ከዚህ ከኢትዮጵያ መንግስትና ከአንዳንድ ዩኒቨርሲቲዎች የሚመጣውን ግፊት ለመቃወም ሞክረዋል። he was the voice of moderation ብንል እንችላለን አክቹዋሊ እና ሞዴሬሽኑን እሱን እንደ ምሳሌ አድርገን ሁለቱም ኮሚኒቲዎች መጠቀም እንችላለን በዛ ሴንስ። ሌላ ትራንስፎርሜሽን ያልኩት ትራንስፎርሜሽንን ደግሞ የመረጥኩት አዋቴን ነው አክቹዋሊ ሐሚድ ኢድሪስ አዋቴ he was a ሽፍታ እሱ እንግዲህ ሌጀንድ ነው በኤርትራን ትግል የጀመረ ሰው ነው። ወልቃይት አካባቢ ወላጆቹ እንደነበሩ አማርኛ እንደተማረ ሹቲንግም ምናልባትም ከአርበኞቹ ጋር እዛ ትንሽ ታግሎ ሊሆን ይችላል። እንዲያት ግን ከሽፍታነት ብሪቲሾችን ከማጥቃት ምን ከማለት ኩናማዎች ጋር ወረራ ከማድረግ አልፎ ወደ ኤርትራን ኮዝ ወደ ማምጣት የሄደ ሰው ስለሆነ እሱን እንደ ትራንስፎርሜሽን ምሳሌ ሁላችንም ብንመለከተው የሚል እንትን ነው ሐሳብ ያለኝ እንደ ምሳሌ አድርገን ልንጠቀምበት የሚገባ ሰው ነው ብዬ ነው የማስበው። እንግዲህ እሱን በሚመለከት እና እነዚህን ሰዎች እንደ ምሳሌ አድርገን ብንጠቀም ሜቢ የኤርትራን ሂሮስም በኢትዮጵያ በኩልም ትንሽ ሪስትሬን የሚያሳዩትን አድርገን ዊካን እንደ ስፕሪንግ ቦርድ ልንጠቀምበት እንችላለን የሚል ነው። I think with this I conclude my presentation. በጣም እናመሰግናለን ኢንጂነር ሰለሞን። አሁን ቀጣዩ ፕሮግራማችን አቶ አለምሰገድ ለቀረቡት ግምገማዎች ላይ ኮሜንት ለማድረግ አንድ 10 ደቂቃ 15 ደቂቃ ያህል ጊዜ ሰጥተን እሱ እናደርጋለን። ሌላው ምናለሽ መቲ ዩቲዩብ ላይ አሁን በቀጥታ ላይቭ ስትሪም እየተደረገ ስለሆነ ይህንን መተከታተሉ ኢትዮጵያና ኤርትራውያን ጥያቄ ካላችሁ ያለን የሰጠን ጊዜ እያለቀ ነው፣ ግን 3 ጥያቄ ተቀብለን ለማስተናገድ እንሞክራለን። ወይ ለገምጋሚዎቹ ወይ ለአቶ አለምሰገድ ሶስቱን መርጠን ሁሉንም ማስተናገድ አንችልም ካለን ጊዜ አኳያ። ይሄ እኔ የምመራው ሴሽን 3 ላይ መጠናቀቅ አለበት፣ ወደ ሁለተኛው መሄድ አለብን። ያለን ጊዜ 23 ደቂቃ ነው። 10 ደቂቃው ለአቶ አለምሰገድ ነው፣ 10 ደቂቃው ለጥያቄና መልስ ነው። 3 ጥያቄ እንቀበላለን። ምናለሽ መቲ ዩቲዩብ ላይ ጥያቄያችሁን ወይ ኮሜንታችሁን አስቀምጡና በምንችለው አቅም 3 ያህል ጥያቄዎች አድሬስ ለማድረግ እንሞክራለን። አቶ አለምሰገድ በቀረቡት ግምገማዎች ላይ ኮሜንት፣ አስተያየት፣ ሪስፖንስ the floor is yours. ያንተ ነው። አይሰማም። ሚውት ነህ መሰለኝ። አንሚውት አድርግ እስቲ። አሁን ተናገር። አንሚውት አድርገው። አሁን አለ። yep go ahead። የአቶ ዳዊትን በደንብ አልሰማሁትም። ትንሽ የመስማት ችግር አለ መቼስ። ያቺ የታላቅ ቤት የኔ ቃል አይደለም፣ የዶክተር ክንፈ ተስፋ ጋብር ታላቅ ቤት ራሱ አለኝ ብሎ የነገረኝ ስለሆነ ኮቴሽን ብቻ ነው። የሱ አይነት አስተያየት በኢትዮጵያውያን በአማራዎች ጋር አለኝ ማለት አይደለም። እኛ በዛን ጊዜ ሁልጊዜ በኤርትራ ውስጥ የአማራ ገዢ ገዛን። አማራ ነበረ ሁሉንም የሚያጠቃልሉ። እኛ ኦሮሞ ምናምን አናቃቸውም። ኤርትራ ውስጥ ከምዚ አምሓራይ መጽኡ ገዚእና አምሓራይ ከምዚ ገይሩ ነበር የምንለው። ኮመን አነጋገራችን እሱ ነበረ እና ታላቅ ቤት እንደሱ ሲል በዛ መንፈስ ሊሆን ይችላል። ግን መቼም I have noted ፖይንቱን ኖት አድርጌዋለሁ። የሚስቲካል የሚለው
በኤርትራ አስተያየት ይሄ ኤርትራ ከጥንት ጀምራ ኢትዮጵያ አካል ነበረች ከአክሱም ጀምሮ የሚለውን እንደ ሚስ ነው የምናየው እኛ። ማለት ያኔ በዛን ጊዜ ድሮ የነበረው እስካሁን ድረስ ኢትዮጵያ የምትባል አገር አንድ ዩኒት ሆና አንድ ፖሊቲ ሆና እስካሁን ድረስ በዓለም አቋረጥ እስካሁን ድረስ ነበረች አለች የሚለው በኤርትራ ውስጥ አንቀበለውም። እንደ ሚስ እንዲሁ የሞደርን ኤርትራን ኢትዮጵያን ስቴት እንዴት ነው ተመጠው ከአክሱም ጋር የሚገናኘው? እሱ ላይ ብዙ ሪዘርቬሽን ያለው በኤርትራ ትረካ ውስጥ ያ ከ1750ዎች በዘመነ መሳፍንት ተብሎ የሚጠራው እንደ ሞደርን ሂስትሪ ኦፍ ኢትዮጵያ የሚገመተው ለምሳሌ ባህሩ ዘውዴ መጽሐፉ ላይ ሞደርን ሂስትሪ ኦፍ ኢትዮጵያ ብሎ ከዛ ነው የሚጀምረው በካቴጎራይዜሽኑ እና ኦልሞስት በዛን ጊዜ የኤርትራ ሞደርን ሂስትሪ የሚጀምረው ያኔ ነው እና እሱ ክላሲፊኬሽን ለመቀበል ነው እንጂ ከዛ በፊት ግንኙነት አልነበረም ወይ ምናምን ለማለት አይደለም። ቅድም እንዳልኩት ግን ይህ የኢትዮጵያና ከኤርትራ ጋር ከቅኝ ግዛት በፊት ከጣሊያን በፊት የነበረው ግንኙነት ሳይኮሎጂካል ኢምፓክቱ ቀላል አይደለም። በኤርትራ ትርክትና በኢትዮጵያ ትርክትና እሱ የራሱን ችሎ የእሱ ኤክስፐርቲዝ ያላቸው ሰዎች አንድ እንደዚህ አይነት ነገር ቢዘጋጅ ጥሩ ይመስለኛል። እኔ ግንኙነት አልነበረም የሚለው እኔ አልቀበለውም። ግንኙነት ነበረ በየአይነቱ። ግን ያ ግንኙነት ለምንድን ነው ወደ ውህደት ሳይሆን ወደ መፈናተት ለምን አመራ የሚለው ላይ ግን ጥናት ያስፈልገዋል። ለምሳሌ ለምንድን ነው ጣሊያን መረብ ምላሽን ብቻ የያዘው? ለምንድን ነው የመራች ህዝብ እና መሪዎቹ ጣሊያን ማሳዋ ሲመጣ ለምን የጣሊያን ፕሮቴክሽን ጠየቀ? የጣሊያን እኮ ወደ ከበሳ ሲወጣ አካምፓኒድ ሆኖ ነው የወጣው። በነ ብላታ በራኪ ራስ በራኪ የሆኑት በነ ባህታ ሐጎስ በእነኚህ ሁሉ ለምንድን ነው ሰንዓፈ ወደ ጣሊያን ፕሮቴክሽን የሚሄደው? ለምንስ አድግራት እዛው ይቀራል? ይሄ ሁሉ እንደዚህ አይነት ጥያቄ አለ። ለምን ዓዲ ኋላ ወደ ጣሊያን ፕሮቴክሽን ይጠይቃል፣ ግን አድዋ ኢትዮጵያ ውስጥ ይቀራል? ይሄ ምልህ ፉድ ፎር ቶት ነው። ይሄ ፉድ ፎር ቶት። I have not come to any conclusion myself on what exactly happened at that time, because I'm not an expert also of that period of history, both Eritrean and Ethiopian history. But it's incumbent upon us to understand what happened, what exactly happened. መረብ ምላሽና እዛ ዌስተርን ኤሪያ ምን ስለተፈጠረ ነው እዛ የነበሩት መሪዎችና ህዝብ የጣሊያን ፕሮቴክሽን የጠየቁበት ምክንያት መኖር አለበት። እና ይሄን ሃይላይት ለማድረግ ግን as an important area of study for the future ይዘነው እንድንቆይ ማለት ነው። ሌላ ምንድን ነበር? ምን ብታስታውሰኝ ጥሩ ነው፣ ምክንያቱም አንዳንዱን አልሰማሁትም በደንብ አድርጌ። በቀዳማዊ ኃይለሥላሴ በኩል የተሳሳተ መረጃ ተካቷል የሚል ከኢንጂነር ሰለሞን የቀረበ እንትን አለ። ፕላስ ደግሞ አንዳንድ ኢትዮጵያን ቮይስ ኦፍ ሞዴሬሽን ሆነው ለምሳሌ ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ እኔም ልጨምር እችላለሁ፣ እነ ጀነራል ከበደ ገብሬ፣ ሌሎችም ፌዴሬሽኑ እንዳይፈርስ የታገሉ በቀዳማዊ ኃይለሥላሴ ምንድን ነበር የተባለው ቀረበ የሚል አማይ ራይት? ኢንጂነር ሰለሞን ልታረመኝ ይችላል። ቀዳማዊ ኃይለሥላሴ ላብራራ ለአቶ አለምሰገድ አብራሩ። አዎ ገጽ 400 መጽሐፍ ላይ ቀዳማዊ ኃይለሥላሴ ኤርትራን መሬቱን እንጂ ህዝቡን አንፈልገውም ብለው ተናግረዋል ብለህ አንድ ሰው ብቻ ነው እንደ ዋቢ ያቀረብከው። ሃው ፌር ኢዝ ዛት ነው የኔ ጥያቄ።
እሱ አባባል በጣም ኮመን አባባል ነው ኤርትራ ውስጥ በጣም ኮመን ኖሌጅ ነው። it is a knowledge that is taken for granted by every single Eritrean ምክንያቱም እዛ የነበሩ ሰዎች ቀኛዝማች አስፋ ካሕሳይ ስለሱ ጠየቅኳቸው። እሳቸውን ብቻ አይደለም የጠየቅኩት ብዙዎች ሌሎችንም ጠይቄያለሁ። አንዳንዶቹ አልሰማናቸው የሚሉ አሉ፣ ግን ብዙዎቹ ግን ሰማናቸው። ግን የንዴት አይነት የቁጣ አይነት ንግግር እንጂ አይ ዶንት ቲንክ ሂ ሜንት ኢት እስከዚህ ድረስ ሲሪየስሊ አልወሰድነውም የሚሉ አሉ። ሌሎች ደግሞ በጣም ሲሪየስሊ የወሰዱት አሉ። እና ግን ኢን ዚ ሳይኮሎጂካል ሜክአፕ ኦፍ ኤሪትሪያንስ ይሄ አነጋገር ተባለ የተባለው አነጋገር ገብቶ እስካሁን ድረስ አለ። ኤርትራ መሬቷ እንጂ ህዝቧ አያስፈልገንም ብሎ ኃይለ ሥላሴ ተነግረዋል የሚሉ በቀደም ዕለት እንዲያውም አንድ ሰው እዚህ ያለ ደብዳቤ ጽፎልኝ ነበር ደስ ተብለዋል ብሎ፣ ግን እሱን እንደ ፕራይመሪ ኤቪደንስ ለመውሰድ አልችልም። ግን እንደተባለና ኤቪደንስ እንደሌለኝ ገልጫለሁ መሰለኝ እዛ በፉትኖት በምናምን አክኖሌጅ ለማድረግ አልቻልኩም። ግን this is a common knowledge common አባባል ብዙ ቅሬታና ብዙ ስሜት ያነሳሳ አባባል ነው። ግን ጃንሆይ ብሎታል ተባለ፣ እኔ አልነበርኩም መቼም እዛ። ስለዚህ በህዝቡ ውስጥ ያለ ስሜትና መረጃ ስለሆነ በዚህ ምክንያት የጻፍኩት እዛ ውስጥ ያስገባሁት not as something that is incontrovertibly proved by authentication, but as something that exists in the mentality of Eritreans ማለት ነው። ሁለተኛዋ ምንድን ነበረች? አቶ አክሊሉ ሀብተወልድ as a voice of moderation ገልጬዋለሁ እዛ ውስጥ። አቶ አክሊሉ ብዙ ጊዜ ጻፊ ትእዛዝ አክሊሉ አንዴ ሳይሆን 3 ጊዜ 2 ጊዜ የፌዴሬሽን ይፍረስ ሲባል አያዋጣንም፣ ይሄ ነገር ሌላ ችግር ይፈጥራል ብለው 2 ጊዜ እንደሱ እንትን አድርገውታል። እንዲያውም ቀዳማዊ ኃይለ ሥላሴ በጣም ተቆጥቶ አንድ ጊዜ እንደዚህ አይነት ነገር የምታደርገው ለምንድን ነው አንተ ብሎ ተቆጥተው ነበረ። መጨረሻ ላይ መፍረሱ ላይ ሲመጣ he was not consulted አክሊሉ as prime minister was not consulted። ኃይለ ሥላሴ ከአብይ አበበና ከአስፋ ወልደ ሚካኤል ጋር የሶስቱ ሌሎችም የነበሩ አልመሰለኝም። የሶስቱ እንትን ነው ምክር ነው። በዛ ምክር መሰረት ፌዴሬሽንን አፈረሱት። እዛው ላይ ምናልባት አንድ ዲስፔልት መሆን አለበት የምለው ነጥብ ምንድን ነው? አሁን ብዙ ስማቸው ብዙዎች ተቺዎች ኢትዮጵያ ቴሌቪዥን ምናምን አሁን ብዙ ጊዜ ፌዴሬሽኑ ስለፈረሰ የትጥቅ ትግሉ የጀመረ የሚመስላቸው ብዙ ሰዎች አሉ። የፌዴሬሽኑ መፍረስ የትጥቅ ትግሉ ከፌዴሬሽኑ መፍረስ በፊት የጀመረ ነው። የኢንዲፔንደንስ ሙቭመንቱ ራሱ አንጻር ምንድን ነው የሚባለው? አንታይ ፌዴሬሽኑ የውሳኔውን ፌዴሬሽን ጸረ ፌዴሬሽን ራሱ ነበረ። ታስታውሱ እንደሆነ ገጽ 160 ይመስለኛል ኢብራሂም ሱልጣን በ27th of November 1949 he was called in front of the ad hoc committee that looked into the Eritrean case. እዛ ad hoc ኮሚቴ ውስጥ ኢብራሂም ሱልጣን የተናገሩት ነገር አሁን ጊዜ የለንም እንጂ ላነበው እችላለሁ። ትንሽ እንትን ጊዜ ያለን ናምን ላነበው እችላለሁ። አንፎርቹኔትሊ የለንም ለጥያቄ ግን ኢብራሂም ሱልጣን የለንም። it's okay, you can refer to the page for people to read 160 ኢብራሂም ሱልጣን በ27 ኖቨምበር 1949 እንትን ውስጥ ተጠሩ ad hoc ኮሚቴ እና እዛ ቁጭ ብለው ምን አሉ? እኛ ይሄንን የፌደራል ብላችሁ የጠራችሁት እንዲያውም ፌዴሬሽንም አይደለም፣ ምክንያቱም ኤርትራ አንድ ኦቶኖሚስ ዩኒት ሆና ኢትዮጵያ ውስጥ እንድትገባ የተደረገ under the sovereignty of the Ethiopian crown
ገብታ አንድ ትንሽ ነገር ኢትዮጵያ ከፈለገች ልትውጣት የምትችል ካልፈለገች ለኢትዮጵያ የተለቀቀ የተተወ እንትን ነበር ሁነት ነበረ እና ይህ ፌዴሬሽን እንኳንስ ይህ ፌዴሬሽን እና ኖርማል ፌዴሬሽንም አንቀበልም በማንፈልገው እና ያልጠየቅነው አሶሲዬሽን አኔክስ ሊያደርገን ከሚፈልግ መንግስት ጋር አታቆራኑን። እንዲህ ከተደረገ እኛ መብታችንን ለማስጠበቅ በምንወስደው እርምጃ ኢስት አፍሪካ ውስጥ ሊከሰት የሚችል ችግርና ጦርነትና ችግር ይህ ኮሚቴ ሪስፖንሲብል ነው ብሎ የተናገሩት ጠዋት 27 ኖቨምበር 1949 in the afternoon, regardless of what Ibrahim Sultan said, as the leader of the independence movement, regardless of what he said, they recommend አደረጉት አሳልፉት ውሳኔው ወደ ጀነራል አሰምብሊ ሄደ። እዛ ጀነራል አሰምብሊ ደግሞ እንደምናውቀው ፌዴሬሽንን አወጀ። ስለዚህ የኤርትራ ኢንዲፔንደንስ ሙቭመንት ያኔ አላበቃም፣ ቀጠለ። መጨረሻ ላይ ወደ ብረታዊ ትግል ከዛ ደግሞ ወደ ነጻነት ወደ የቀጠለው። ስለዚህ ጉዳዩ ፌዴሬሽን ስለፈረሰ የኤርትራ ብረታዊ ትግል ጀመረ ሳይሆን ፌዴሬሽን ኢንፋክት የፈረሰው የኤርትራ ብረታዊ ትግል ስለጀመረ ነው። 1961 ሴፕተምበር ሲጀመር ፌዴሬሽን የሚፈርሰው 1900 of the liberation movement እና ይሄ ዲስፔል መሆን ያለበት one of the central themes ደግሞ የመጽሐፌ ይሄ ነው። ይቅርታ አድርጉልኝ የአማርኛው ትንሽ ዛሬ እምቢ ብላለች አማርኛ። ሌላ ስለ ሃይጃኪንጉም ተናግሬያለሁ። ኤርትራውያን ናቸው የመሩት የሚለው ሃይጃኪንግ አዎ ሃይጃኪንግ የመሩት አማኑኤል ዋናው አማኑኤል የመጀመሪያው ብርሃነ መስቀል ረዳ ዮሐንስ ባቱ መሰለኝ አብረው የነበሩት እዛ ላይ የኤርትራውያን ነበሩበት። አማኑኤል ገብረ ኢየሱስ እነዚህ ግን በኋላ የመጡት ሁለት አይ ቲንክ ሁለት እንትኖች አማኑኤል ዮሐንስ ነው ከኢፒኤልኤፍ ከሜዳ መጥቶ ኦርጋናይዝ ያደረገው እና ያ with all due respect አቶ አለምሰገድ ነበሩበት መኖራቸውንማ እናውቃለን። እነሱ ናቸው ያደራጁት የመሩት ነው እኮ የምትለው መጽሐፍ ውስጥ እና በህይወት የተረፉትንም ኢትዮጵያን የሚያስቀይመው ይሄ ንግግርህ ነው። that's my understanding። ምክንያቱም አማኑኤል ዮሐንስ ከሜዳ ከኢፒኤልኤፍ መጥቶ ወደ አዲስ አበባ እንዴት እንዳደረገው አንድ የኔ እንትን አለ። የኔ በዲቴይል አልጻፍኩትም፣ እሱም ግን የኔ ኢንፎርሜሽን አለኝ፣ ልንናገርበት እንችላለን። አንድ ነገር ልንገር ኢንጂነር ሰለሞን፣ የኤርትራውያን ሚና ዩኒቨርሲቲ ውስጥ በዩኒቨርሲቲ የነበረው መረሽ ለአራሹ ዩዝዋ ምናምን ሴንትራል ሮል እንጫወት ነበር እኮ ኤርትራውያን። እኔ አንድ ከነሱ ነኝ።
የለንም። በቃ በነጭራሹ የኢትዮጵያ ትርክት ውስጥ የኤርትራ ተራ ምንድን ነው የሚባለው ሚና በዚህ በስቱደንት ሙቭመንት በጭራሽ እኮ የለም፣ ጠፍቷል። ማንም ሰው እነ ተመስገን ኃይለ እነ ጴጥሮስ ዮሐንስ እንደዚህ የመሳሰሉት በጣም አክቲቭ የነበሩ ሰዎች እኔ ትንሽ ነገር ነበር ማረገው መሬት ለአራሹ ፕላካርዱ ምናምኑ ሁሉ ሲጻፍ እኮ ኒውስ ኤንድ ቪውስ ኦፊስ ውስጥ ነበር። እኔ የኒውስ ኤንድ ቪውስ ምክትል ኤዲተር ነበርኩ። እኔ ቁልፍ ስለነበረኝ ቁልፌን እዛ ገብተን ተደብቀን ሌሊቱን በሙሉ መሬት ለአራሹ ሊሰጠው ይገባል ምናምን የሚባለው ዘፈን እኛ ያኔ ከነ ዮሐንስ ስባቱ ከነ ብርሃነ መስቀል ረዳ ቁጭ ብለን ሌሊቱን በሙሉ እንትን ያደረገው ነው። የለም ግን ማንም ኤርትራዊ እዛ ጄኔሬሽን ተብሎ የሚጠራው መጽሐፍ ውስጥ አንድም ኤርትራዊ ኤክሰፕት ምናልባት ዮሐንስ ስባቱ ማንም ሰው የለም እዛ ውስጥ። እነ ጴጥሮስ ዮሐንስ እነ ምናምን እነ ተመስገን ኃይለ እነኚህ ሁሉ ስንት ነገር የሰሩ ሰዎች ክሮኮዳይል ሶሳይቲ ውስጥ የነበሩ። ስለዚህ እንደሱ ስለሆነ የአማኑኤል ዮሐንስ ሚና በዛ በሃይጃኩ ላይ ከሱ ጋር የተረሳ ይመስለኛል። እኔ ስለሱ ሌላ ጊዜ ብንነጋገር ይሻላል። አዎ አይ ቲንክ ሰዓታችንም እያለቀ ስለሆነ ቅድም እንዳልነው አንድ ነገሮች ነበሩ። ሁለት ነገሮች I'm happy to engage አቶ አለምሰገድ. I would like to get his wisdom on a couple of points. አንደኛ አሁን ቅድም ባነሳው ነጥብ Eritreans were not consulted on their fate የሚል ነገር አለ. And yet you provide us with lots of numbers actually. እዛ ላይ 1947 ኢብራሂም ሱልጣን 1949 ከመናገሩ በፊት የዚህ ፎር ፓወርስ ኮሚሽን መጥቶ አነጋግሯቸው እንደውም አንተ ኮሬክትሊ ያልከው ነገር አለ። ናምበሩን ከየት እንዳመጡት እንዲሁ ዝም ብለው ጌስ ኤስቲሜት እንደሆነ ይሄን ያህል ሰው 40 ምናምን ዩኒየንን ይደግፋል፣ ዩኒየን ፓርቲውን 9.2 ፕሮ ኢታሊያ ይደግፋል፣ 4.4 ሊበራል ምናምን የሚል እንትን ሰርተዋል። ይሄ ኮንሰልቴሽን ነበር። 1950 ደግሞ እንደምታውቀው የሰጣቸው ቁጥሮች አሉ። 51 ቀን ብለህ የሰጠኸው ቁጥር አለ። 64 ሴንተርስ ብለህ የሰጠኸው አለ። 37 ዲፈረንት ሴክተርስ ኦፍ ዘ ኤርትራን ፖፑሌሽን። ይሄ ኮንሰልቴሽን ካልሆነ ምንድነው ኮንሰልቴሽን? እሷን አድሬስ ብታደርጋት። And secondly, related to what you just said, page 21 ላይ the British liberated Ethiopia ትላለህ. I think that misses the Eritrean and Ethiopian patriots that fought against the Italians for 5 years. እሷንም I think oversight ይመስለኛል በአንተ በኩልና ሁለቱ የቀሩኝ ስለነበሩ እሷን አድሬስ ብታደርግልኝ ደስ ይለኛል። Thank you. ታዲያ ተቀዳሚት መጀመሪያው ምን ነበረች? ተቀዳሚት ዝበለን ሄጅ ኮንሰልቴሽን እሱ ኮንሰልቴሽን ፍሎድ ነበረ። ምክንያቱም የኢትዮጵያ መንግስት የሚደግፋቸው ሽፍቶች ነበሩ። እሱንም እኮ ጠቅሻለሁ። እዛ ሽፍቶች ነበሩ። ሽፍቶች መጀመሪያ እየሄዱ የሊበራል ፕሮግሬሲቭ ፓርቲ እና የሙስሊም ሊግ ዴሞንስትሬሽንስ እና ሁለቱም ኮሚሽኖች የፎር ፓወር ኮሚሽን እና የዩኤን ኮሚሽን እነሱን የኢንዲፔንደንስ ሙቭመንቱን አባሎች የሚቀበልበት ጊዜ የቴሮሪስትስ እና ሽፍቶች እየሄዱ ይበትኑት ነበር። The commission could never sit down and properly connect with the other party. ዩኒየኒስቶቹ በደንብ የተዘጋጀ it was a show. እነኛ ግን መንገድ ላይ እንትን ያደርጓቸዋል፣ ይከለክሏቸዋል፣ ራይት ኦፍ ወይ ይገድሏቸዋል። ለምሳሌ አዝማች በርሀ ገብረ ህይወት የሚባሉ በ1950
ኮሚሽኑ ውስጥ ፊት ቀርበው እኔ እንትን ማድረግ አልቻልኩም አሉ። ህዝቦችን የምመራቸውን ህዝቦች ምናምን የሚሆኑ ይዣቸው ለመምጣት አልቻልኩም፣ ምክንያቱም መንገድ ላይ ከለከሏቸው። የእኔም ህይወት አስጊ ነው፣ ምክንያቱም አም ቢንግ ሀራስ ብሎ ነገሩ። ዊክ ሌተር ሽፍቶች መጥተው ቤታቸው መጥተው ገደሏቸው። እና እንዲህ አይነት ስለነበረ እንትኑ ችግሩ የኢንዲፔንደንስ ብሎኩ በደንብ ፓኪስታኖቹና ሌሎቹ እኮ ብዙ ጊዜ ይናገሩ ነበር። እኛ በየሄድንበት እንትን ሚቲንግስ the same kind of people እየመጡ እናያቸዋለን። ለምንድን ነው የሚደጋገሙት ይባል ነበር። ምን ነበር የሚያደርጉት ዩኒዮኒስቶቹ? ትራክስ ሎድ ያደርጋሉ እኛን ቴሮሪስቶቹንና ሽፍቶቹን ከአንድ ቦታ ወደ አንድ ቦታ እንትን አድርገው እዛ መጀመሪያ ቁጭ ብለው ይበትኑታል። ተራምኒ ለምሳሌ አንድ ተራምኒ የሚባል ቦታ እንደዚህ አይነት ነገር ተደረገ። አድኋላም the same thing ተደረገ እና the power of the Unionist Party could be well manifest because they had no problems as far as harassment was concerned. They were the people who were harassing the independence people. Independence people, they were being harassed, and therefore ሊመጡና በደንብ የነሱን ፓወር ቤዝ ለማሰማት አልቻሉ። እሱ አንድ እንትን ነው። ስለዚህ ኮንሳልትድ ማለት ፍሎድ ኮንሳልቴሽን ነበረ ማለት ነው። the British liberated Ethiopia no ምናልባት ኦቨርሳይት ሊሆን ይችላል ትንሽ፣ ግን ጠቅሻቸዋለሁ መሰለኝ። አትሊስት ኢትዮጵያ አክሰስ ቱ እንትን ያገኘችው አክሰስ ቱ አላይድ እንትን የአላይስ ሜምበር ሆና ዩናይትድ ኔሽንስ ውስጥ የኤርትራን ጉዳይ ለኢንፍሉዌንስ ለማድረግ የቻለችበት ምክንያት on the force of the fact that the patriots for 5 years ስለተዋጉ እሱ እንደ እንትን ስለተቆጠረባት ነው። እንደ አንድ ክሬዲት ስለተቆጠረ አባል የእንትን አባል ሆነች፣ የአላይድ ግሩፕ አባል ሆና የኤርትራን ጉዳይ ኢንፍሉዌንስ ለማድረግ አንድ ምቹ የሆነ ፖዚሽን አገኘች ብዬ ጽፌያለሁ። ግን አይደንት ምናልባት እንትን ስለ ፓትሪዮቶች ግን ብዙ አልጻፍኩም ይሆናል። ምናልባት እሱ ሌላ ኦቨርሳይት። ኦኬ thank you for your criticisms. I will note them down. በጣም እናመሰግናለን ሁላችሁንም። አይ ቲንክ ይሄኛውን የዝግጅቱ ክፍለ ጊዜ መጀመሪያውን ጨርሰናል። አንድ ጥያቄ መጣል፣ ምናልባት ይሄ ሁለተኛውን ጥያቄ የመጀመሪያውን ጥያቄ በእንግሊዘኛ የተጻፈውን እዚህ ላይ አለ፣ እሱን በሚቀጥለው ሴሽን ላይ እናቀርበዋለን። ግን ይሄ ታሪክ ጉዳይ ስለሆነ ኤርትራ የቅኝ ግዛት ታሪክ ከአድማጭ የመጣ ነው ከሚከታተል ሰው አቶ ተላ አስፋው። ኤርትራ የቅኝ ግዛት ታሪክ እንቀበላለን፣ የአሁኑ ትውልድ መማር ያለበት ለምን ከነጻነቴ በኋላ አሁን ሰላም ያጣነው የሚል ጥያቄ አለ። የኤርትራ የቅኝ ግዛት ታሪክ እንቀበላለን፣ የአሁኑ ትውልድ መማር ያለበት ለምን ከነጻነቴ በኋላ አሁንም ሰላም አጣን የሚል መመለስ ነው ይበል። አቶ ተላ አስፋው የሚባል ሰው ነው። ወል ምን ልበል፣ ያ ትርክት እኔ መቼም አንድ የታሪኩ ጉዳይ ገና አላለቀም። የኤርትራ ትግል የብረት ትግል ብቻ አልነበረም፣ የትርክት ትግልም ነው ብያለሁ አስቀድሜ። ክላሽ ኦፍ ናራቲቭስ እና እዛ ክላሽ ኦፍ ናራቲቭስ ላይ ምናልባት
የኤርትራም ችግር ምናልባት ታሪካችንን በደንብ አድርገን ጽፈን ለህዝብ ለራሳችን ብቻ ሳይሆን ለኢትዮጵያውያን ብቻ ሳይሆን ለዓለምም በደንብ አድርገን ዶክመንት አድርገን አልዘረጋ ነው። እሱ ምናልባት አንድ ጋፕ ስላለ ቅድም አስቀድሜ የሚያልኩት የኤርትራ የኢትዮጵያ ህዝብ የተማረው የኤርትራ ታሪክ ብሎ የተማረው ያ የኃይለ ሥላሴ ትርክት ነው። ቀዳማዊ ኃይለ ሥላሴ ኤርትራን የኔ ናት ስጡኝ ብለው ሲጠይቁ ከ1940ዎቹ 30ዎቹ ሲጠይቁ ለኤርትራ አሳይን ያደረጉት ትርክት እሱ ግራውንድ ይዞ ተቀባይነት ይዞ ብዙዎች ኢትዮጵያውያንና የፈረንጆች ጸሐፊዎች አግኝቶ አክሴፕት ሆነ እና ኢትዮጵያውያን የሚረዱትና የሚያውቁት እሱን ታሪክ ብቻ ነው። ኤርትራ ቅኝ ግዛት ቅድም ስለው የነበረው ኤርትራ ቅኝ ግዛት ሆና የቅኝ ግዛት ዲኮሎናይዜሽን መብቷ ተከልክላ ያደረገችው ትግልና የሄደችው የተራመደችው ምንድነው የሚባለው ሂደት እሱ የኢትዮጵያ ህዝብ አያውቀውም ከነጭራሹ። የኢትዮጵያ ህዝብ ያ ሁሉ መጥቶ ኤርትራ ውስጥ ተዋግቶ እንትን ያደረገው ጄኑዊንሊ በቃ ኤርትራ የኛ ነበረች፣ ኤርትራ የኢትዮጵያ ነበረች። ከኢትዮጵያ ለመገንጠል የምትሞክር አንድ እንትን ነች፣ አንድ ተገንጣይ ቡድን ወይ ተገንጣይ አገር ወይ ተገንጣይ ግንባሮች ናቸው እንደዚህ የሚያደርጓት ያሉት እንጂ ኤርትራ ኢትዮጵያ ናት፣ ኤርትራውያን ደግሞ ኢትዮጵያውያን ናቸው ብሎ የሚያምን ነው። ኤርትራውያን ኢትዮጵያውያን የሆነው በግድ ነው ብለን ስንናገር የሚያምነን ሰው እናጣለን። ኤርትራውያን እኔ በበኩሌ ኤርትራዊ ሆኜ ነው አዲስ አበባ ሄድኩት። በ1957 ነው ወደ አዲስ አበባ ሄድኩት። የ12 ዓመት ልጅ ሆኜ ምኒልክ ትምህርት ቤት ገባ። 12 ዓመት ልጅ ሆኜ አማርኛ ፈተና ተሰጥቶኝ አማርኛ ፈተና ስላላቅን የአማርኛ ስላላቅ አላውቅም አማርኛ ብዬ ዳይሬክተሩ ጋር ተወሰድኩኝ። አልፈተንም አልኩ። ዳይሬክተሩ ለምን አትፈተንም አለኝ። አማርኛ አላውቅም አልኩት። ለምንድን ነው አማርኛ የምታውቀው? ኢትዮጵያዊ አይደለህም ወይ አለኝ። አይደለሁም አልኩት። ኤርትራዊ ነኝ አልኩት። ጆሮዬን ቆርጥጦ ምን ብሎ ምን አልከኝ እንደሱ እንዳትል ምናምን አለኝ። ለምን እንልማለሁ አላውቅም። እኔ ኤርትራዊ ሆኜ ተወለድኩ። ኤርትራዊ ነኝ። ኤርትራ ውስጥ በፌዴሬሽኑ ጊዜ ነው ያኔ ነው ወደ አዲስ አበባ ሄድኩት እና እነሱ በቃ እኔ ኢትዮጵያዊ ነኝ አይደለሁም ኤርትራዊ ነኝ አልኩት። ወንድም ነበረኝ፣ ትልቅ ወንድም ዶክተር ካሳይ የሚባል ዶክተር ካሳይ ተስፋይ ይሉታል። ዶክተር ካሳይ ተስፋይ ከዶክተር አስራት ወልደየስ ቀጥሎ ወደ ኢትዮጵያ የመጣ ኤርትራዊ ኦፍኮርስ ዶክተር ሆኖ የመጣ በ1957 ዶክተር አስራት 56-57 ወንድም ነበረኝ እና ነገረው ቤት ስገባ ወንድሜ ሊያብድ ምን አልክ አለኝ። ምን አልኩ? ኢትዮጵያዊ አይደለሁም አልክ። በጣም 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 ነው የተቆጣኝ። ከአሁን ወዲያ እንደሱ እንዳትል አለኝ። ለምንድን ነው የማሉ? ምንድን ነኝ እኔ አልኩት። ኢትዮጵያዊ ነህ፣ እዚህ ቤት ውስጥ ነህ ኤርትራዊ አለኝ። እዚህ እኛ ቤት ኤርትራዊ ነህ አለኝ። ከዚህ ቤት ስንወጣ ግን እዛ ደጅ ስትሄድ ኢትዮጵያዊ በል አለኝ። ምንድን ነህ ስትባል በልብህ ኤርትራዊ ነኝ በል አለኝ። ከአንገት በላይ ግን ኢትዮጵያዊ በል አለኝ። እና አይለንድ ሀውቶ የአንገት በላይ በጣም ኦቨር እንትን አድርገናል። አቶ አለምሰገድ ቲንክ ሰፊ ጊዜ ወስደናል። ሁለት የተሰጠን 1 ሰዓት ተኩል ነው፣ ግን ኦልሞስት 2 ሰዓት ወስደናል እና በጣም ሁላችሁንም እናመሰግናለን። ይሄ እንደተባለው ኤግዛውስቲቭ ኮምፕሬሄንሲቭ የሆነ መድረክ አይደለም። ብዙ አስተማሪ ኢንሳይትፉል የሆኑ ሌሰኖች ወስደናል። በመጽሐፉ ላይ የተደረጉ ገለጻዎች፣ ግምገማዎች በጣም አስተማሪ ናቸው ብዬ ገምታለሁ ለተመልካቾቻችን ለአድማጮቻችንም። አሁን ወደሚቀጥለው ፓነል
እንሄዳለን። ሁላችሁንም በዚህ መድረክ በዚህ ፓነል ላይ ተገኛችሁ ከፍተኛ ምስጋና ላቀርብ እወዳለሁ። ወደ ሁለተኛው ፓነል ከ5 ደቂቃ በኋላ እንሄዳለን። ጥያቄዎች የተጠየቁ አሉ። እነሱን ያገኘናቸው 1-2-3 ጥያቄዎች አሉ። በሚቀጥለው ፓነል ካለቀ በኋላ 1 ሰዓት ጊዜ ወስደን ተጨማሪ ጥያቄዎችን እንቀበላለን። አሁን ወደሚቀጥለው ከ1-2-3 ደቂቃ በኋላ እንሄዳለን። እዚህ ያላችሁ ተወርዱና ሌሎች የፓኔሊስቶች ይመጣሉ ማለት ነው። አቶ አብዩና ኢንጂነር ሰለሞን እንዲሁም ዶክተር ገብሬ፣ ዶክተር ማቴዎስ ትቆያላችሁ። ዳዊት ወደሚቀጥለው ፓነል ለማምጣት ታደርጋለህ። ወደሚቀጥለው ፓነል መከታተል ይችላል በሌላ ካፓሲቲ። እንዲሁም አቶ አለምሰገድ ከፈለግ መቆየት ይችላል፣ ካልሆነ በኋላ እናገኛለን። እኔ በጣም አመሰግናለሁ። መሄዴ ነው ነገ ስለምሄድ ወደ አስመራ ወደ ሀገሬ ስለምመለስ አሁን ሌላ ጉዳይ አለኝና ወደ ሳይዳለሁ ቅጣ ኖ ፕሮብለም በጣም እናመሰግናለን። መልካም መንገድ። Thank you so much. Thank you አቶ አለምሰገድ። ይቀጥላል፣ ዲስከሽኑ ይቀጥላል። there are points of agreement, disagreement እንቀጥላለን።